ሰላም እንዴት ናችሁ? ሁሌም እንደተለመደው በዚህ ቻናል የማቀርብላችሁ የህይወት ትምህርቶችን እና ማጣፈጫ ቅመሞችን ነው። እኔ ሙልጌታ ጌጡ እባላለሁ። ዛሬ ይዤላችሁ የመጣሁት እንደዚህም ይቻላል እንዴ የተባለላቸውን የአምስት እብድ የሆኑ ሐሳብ ባለቤቶች ነው። ይሄማ የሰው መሳቂያ ያደርጋችኋል። ከናንተ የማይጠበቅ ነው። ሊሳካ የማይችል ሐሳብ ነው። ይቅርባችሁ ሲባሉ አይ ብለው እብድ ሐሳባቸውን ወደ ሚሊዮን ዶላር የቀየሩ ልበ ሙሉ የሥራ ፈጠራ ባለቤቶችን ነው። አንድ የሚገርመው ነገር ደግሞ ከድህነት ወደ ሀብታምነት ለመቀየር የፈጀባቸው አጭር ጊዜ መሆኑ ነው። ብዙ ሰዎች ለዓመታት ለፍተው የማይደርሱበትን የገንዘብ ነፃነት ባለታሪኮቻችን ግን በወራት ያሳኩበት ሚስጥር ምንድን ነው የሚለውን እንመረምራለን። አሁን ወደ ታሪኩ እንሂድ። የመጀመሪያው ጋሪ ዳህል ይባላል። ይህ ሰው በ1970ዎቹ ጓደኞቹ ተሰባስበው ስለሚያሳድጓቸው የቤት እንስሳት ይመቻቸዋል፣ ግን እንክብካቤያቸው እንዳማረራቸው ሲናገሩ ሰማ። ከዛ እሱ ደግሞ በቀልድ መልኩ እኔ እኮ ምንም የማይፈልግ እንክብካቤ የማይፈልግ እንደዚህ ቤት እንስሳ ለምን አትገዙኝም አላቸው። ምንድነው ሲሉት ድንጋይ ነው አላቸው። ስቀው ተውት፣ እንደው አንተ ትቀልዳለህ እንዴ ምናምን ብለው አለፉት። ከዛ እሱ ግን ይሄን ቀልድ ነው ብሎ አልተውም፣ ገፋበት። መጀመሪያ ላይ ሰዎች አንተ ምንድነው እብድነህ እንደዚህ ማን ነው የሚሰማ ምናምን አሉት። እሱ የወንዝ ድንጋይ ለስለስ ያለ ድንጋይ መፈላለግ ጀመረና አይና አፍንጫ ምናምን በቀለም እያሳመረ የቤት እንስሳ አለኝ ብሎ ማስተዋወቅ ጀመረ። ለነሱ የሚሆን ደግሞ ምርጥ ሳጥን አዘጋጀና ሳጥን ውስጥ አድርጎ ለማሳደጊያ የሚሆን መመሪያ መጽሐፍ ብሎም አብሮ አዘጋጅቶ አቀረበላቸው። በቃ ይህን ሰው ሲሰማ የሆነ ኢንተረስቲንግ ሆነባቸው። የሰው ፍላጎት በጣም ከታሰበው በላይ ነው፣ በጣም ጨመረ። ያን ድንጋይ መቸብቸብ ጀመረ። በቃ ከወንዝ ፈላልጎ ያመጣን አለስልሶ ምናምን ቀለም ቀባብቶ ያለምንም ወጪ መሸጥ ጀመረ። ይህ ሰው የሚገርማ በ6 ወራት ውስጥ ከ5 ሚሊዮን በላይ ድንጋይ ሽጧል። በወራት ታሪኩን ነው የቀየረው። ሁለተኛው ልብ በሙሉ ደግሞ ኬን አሁኒ ይባላል። ይህ ደግሞ በላስቲክ የዶሮ አጥንት የሰራ ሰው ነው። በአሜሪካ ባህል የምስጋና ቀን የሚሉት የሚያከብሩት ቀን አላቸው። ዶሮ ያርዱና ከዛቸው አንዲት አጥንት አለች፣ እሷን ይዘው እየተሳሳቡ ምኞታቸውን ይገልጻሉ። ይሄ ባህል ጨዋታቸው ነው። ከዛ ይህ ሰው ምን ያስተውላል? ዶሮ አንደኛው ውድ ነው፣ ሁለተኛ አድካሚ ነው። አድካሚ መሆኑን ሲያቅ አይ ለምን የላስቲክ አጥንት አልፈጥርም? የላስቲክ ምኞት አጥንት ፈጥሬ ለምን አላቀርብላቸውም? ከዛ ይህንን የሰሙት ጓደኞቹ አንተ ምን ሆነሃል እንዴ? እንዴት ነው ሰው በትክክለኛ አጥንት ነው መጫወት የለመደው? እንዴት የላስቲክ ይገዛም ብለህ ታስባለህ? ይሄም ማይሆን ሐሳብ ነው። ሲቀጥል ደግሞ ባህላችንን ማንቋሸሽ ነው፣ የማይሆን ነገር ነው አሉት። እሱ ግን የሚሰማ አይደለም አባቴ። ቀጠለበት። በደንብ ማምረት ጀመረና ወደ ገበያ ወጣ። ወደ ገበያ ሲያወጣው ለካ ይሄ ህዝብ መጫወት ይፈልጋል፣ ግን ወጩ ድካሙ አማሮት ነበር። ከዛ ቤት መጣ ነው ያለው። እንደ ጉድ ቸበቸቡ። ዛሬ እሱ የመሰረተው ድርጅት በቀን ከ100,000 ፍሬዎች በላይ ያመርት፣ በአመት ደግሞ በሚሊዮን ዶላር የሚቆጠር ገቢ የሚያስገባ ድርጅት መመስረት ቻለ። ሶስተኛው ባለታሪካችን ደግሞ ፖል ማሮኒ ይባላል። ይሄ ደግሞ አሁን ሐሳቡን አምጥቶ ራሱ ከተሳካ በኋላ ራሱ ይሆናል ወይ ቢለን በቃ አይሆንም ይሄን ተው ምናምን የምንለው ነው አይነት ሐሳብ ነው። ምንድነው የሰራው? የድንች መልእክት መላኪያ ድንች አድርጌ እዛ ሰዎች መልእክታቸውን ይጽፋሉ፣ ከዛ ለሚፈልጉት ሰው አደርሳለሁ ብሎ አሰበ። ጓደኞቹ ሲሰሙ አንተ ምን አይነት ሰው ነህ? አሁን በዚህ በ21ኛው ክፍለ ዘመን በስልክና በኢንተርኔት ሰከንድ በማይሞላ ሰዓት ለምንላላከው መልእክት ማን ነው ይሄን የሚፈልግልህ አሉት። እሱ ግን የሆነ ቀልቡ የነገረው ነገር ነበር መሰለኝ። በቃ ራሱን የሚያምን አይነት ሰው እኔ ታይቶኛ አድርገዋለሁ በቃ ምን ሞክረዋለሁ፣ ይሳካ ባይሳካ ይቀራል ያለ ነው የሚመስለኝ ሰው ራሱ። ይሄንን ሐሳቡን በስራውን ጀመረና እንደዚህ አድርገን እንልክላችኋለን ብሎ በሶሻል ሚዲያ አሰራጨው። የሚገርማችሁ የሐሳቡ በማህበራዊ ሚዲያ ሰደድ እሳት ነው የሆነው፣ እንዳለ ተጥለቀለቀ። ከዛ በኋላ በቃ ይሄ አንድ አይነት ኑሮ የለመደ ሰው ለካ ለየት ያለ ነገር ሲያጋጥመው ይጥቀመውም አይጥቀመውም በቃ በዛ ነገር ኢንጆይ ማድረግ ይፈልጋል። እኔም ለጓደኛዬ ልካለሁ፣ እኔ ለፍቅረኛዬ ትላክ በመጀመሪያው ወር $25,000 ማስገባቻል። እንደዛ ያለ ገቢውን እየጨመረ
በመቶ ሺህ ዶላሮች የሚቆጠር ብር መስራት የሚችል ድርጅት መመስረት ቻለ። አራተኛው ባለ ታሪካችን ደግሞ ጄሰን ሳድለር ይባላል። ይሄ ደግሞ በቃ እንደዚሁ አንዳንዴ በቃ ከቁጭታው ወይም ከችግር ነው ስራ ፈጠራ የሚገኘው። ይሄ ደግሞ ስራ አጣ። ከዛ በ2008 ዓመተ ምህረት ምን ላድርግ ብሎ አሰበ። በቃ ለምን ቲሸርት ለብሼ አልዞርም አለ። ቲሸርት ለብሼ ዞራለሁ። ከዛ ሄደና ድርጅቶች ላይ የእናንተን የድርጅቱን ሎጎ ማስታወቂያው ብራንዱ የተለጠፈበት ቲሸርት እየለበስኩ ልዙርን። ብዙ አይደለም የምጠይቃችሁ፣ በቀን $1 ብቻ ክፈሉኝ፣ እኔ እየለበስኩ ልዙር። በማህበራዊ ሚዲያ ፎቶ እየተነሳው ቪዲዮ እየተነሳው ልልቀቀው፣ እናንተን ክፈሉኝ። በመጀመሪያ የሰሙት ሰዎች ይሄ የማይሆን ሀሳብ ለዚህ ማን የሚከፍልህ ምናምን ብለውት ነበር። እሱ ግን ገፋበት፣ መጠየቅ ጀመረ። በሚገርማ ሀሳቡ ተወዳጅ ሆነ። በቀን $1 ነው ለነሱ፣ ምንም አይጎዳቸውም። ድርጅታቸው ያስተዋውቅላል። ከዛ ወዲያው በቃ 365ቱን ቀናት ተያዙለት። የኔን ቲሸርት እሺ ያዘ። ከዛ በኋላ ለብሶ መፖሰት። ከዛ አየሩ በረገደ። እሱ ሲበዛበት ሰዎችን ቀጥሮ ይህን ስራ ፈት እያመጣ ልበስ ይህን ቲሸርት ማስለበስ። ከዛ በአንድ ዓመት ውስጥ $500,000 በላይ መስራት ቻለ። ከዜሮ እኮ ነው። እነዚህ ሰዎች ከዜሮ ተነስተው ይሄን ሁሉ በወራት ማሳካት የሚችሉት። በቃ ቦምብ የሆነ ነገር ነው የሚፈጥሩት። ማለት ያልተለመደ አዲስ ነገር ስታዩት ቀላል፣ ስታዩት የሆነ ፈላጊ የሌለው የሚመስል ነገር ግን በሐሳባቸው በውስጣቸው ግን የሆነ የታያቸው ነገር አለ። እነዚህ ሰዎች ይሄንን ነው ገፍተው የቀጠሉበት። በቃ ሚስጥሩ እዚህ ጋር ነው። እነሱ አመኑበት። ይህ ነገር ያዋጣን፣ ይህ የማይመስል ቢመስልም የማይሆን ቢመስልም ግን በራስ በመተማመን ከቀጠልኩበትና ከገፋሁበት ይሳካን፣ የማይሳካ ነገር የለም ብለው ነው ያሰቡት። እንዳሉትም ይኸው በአጭር ጊዜ ውስጥ የሁሉ ህዝብ እኮ በቃ ብልጥ ተብለው ምናምን እድሜ ልኩን ግን ለገንዘብ ሲሰራ የሚኖር ህዝብ ባለበት እነሱ ግን እብድ ተብለው ሞኝ ጅላጅል ተብለው ተስቆባቸው በወራት በቃ መሰብሰብ ይችላል። ይሄን ሁሉ ነገር ለነሱ ለቤተሰብ ለሀገር ለወገን የሚጠቅም ነገር ነው። ከነሱ አልፈው ስራ መፍጠር ችሏል። እና የነዚህ ሚስጥሩ እዚህ ጋር ነው። አምስተኛው ጀግና ደግሞ ማቲው አስቦርን ይባላል። ይህ ሰው በ1980ዎቹ ምስኪን የሆነ አባት ነው። ምንም የለውም፣ በቃ ድሃ ነው። በአካባቢው ሲል አንድ ነገር አስተዋል። የአካባቢው ሰዎች ውሻ ማሳደግ፣ ውሻ መንከባከብ ምናምን ይፈልጋሉ። ግን ምን ሲያማርራቸው ይመለከታል። የነሱን የተጸዳዱበትን ቆሻሻ ማጽዳት ግን ያማርራቸዋል። ከዛ ምን ብሎ ተነሳ? እኔ በቃ የውሻውን ቆሻሻ የማጸዳ የጽዳት ባለሙያ ነኝ። ጎረቤቶቹ ዘመዶቹ ምናምን ሲሰሙ መጀመሪያ ላይ እንዴ አንተ እባክህ ይሄ የተናቀ ስራ ነው፣ ይሄ ከቆሻሻ ጋር መዋል እኛንም አታስድበን፣ እንደው ዘርህም እንዲህ ያለ የለበት ያሉትን ይመስለኛል። ግን ምን አሉት? ግን አይ እንደዚህ አይነት ስራ አትስራ እባክህ፣ መሳቂያ ያደርጋል፣ ምንም ይሄ የተዋረደ ስራ ነው አሉ። እሱ ግን አልሰማም። በየቤቱ መዞር ጀመረ። ኮኮኮኮ አቤት፣ እኔ በቃ በዚህ ግቢ ያሉ የውሾቻችሁን ምናምን ላጸዳላችሁ የሚችል ምርጥ የጽዳት ባለሙያ ነኝ፣ ክፍያውም ኪስ አይጎዳም፣ ፏል አድርግላችሁ አላችሁ። እነሱ ደግሞ ለካ እሱ እንዳሰበው እሱ እንደተገነዘበው ያስተዋለው ነገር ትክክል ነው። ውሻው ይወዳሉ፣ ማጸዳዳቱ ግን ይደክማቸዋል፣ ጊዜ ማይኖራቸውም፣ ይደብራቸዋል። ቤት ተገኘ አሉታ፣ ና ግባ። ከዛው በኋላ በቃ ይህን ነገር መቸብቸብ በለው ሲል ሰራተኛ ጨመረ፣ ሲል ማሽን መኪና እየጨመረ አሁን የዚህ ሰው ድርጅት በአሜሪካ ትልቁ ግዙፍ የጽዳት ድርጅት የሰው የመሰረተው ድርጅት። ከነዚህ ታሪኮች የሚያስተምሩ አንድ ትልቅ እውነት አለ። ስኬት የሚጀምረው ከማዕቀፍ ውጭ በማሰብ ነው። ከማዕቀፍ ውጭ ማሰብ የሚችልና የሚንቀሳቀስ ሰዎች አመታት የፈጁበትን እነሱ ግን ኢነርጄቲክ ሆነው በወራት ሲያሳኩት የሚታየው ለዚህ ነው። አንደኛ አዲስ ነገር ነው የነዚህ ሰዎች እንትን፣ ሁለተኛ የታያቸውን ያመኑበትን ለመተግበር ወደኋላ አለማለታቸው ነው። እኛስ
ከማዕቀፍ ውጭ እያሰብን ነው ወይ? በእርግጠኝነት አስበን ይሆናል። ነገር ግን ጥርጣሬ የሆነ አናሊሲስ ፓራሊሲስ የሚባላል ስናስበው ስንለው መጀመሪያ መጣልን። እኔ ራሴን የታዘብኩት ምርጥ አይዲያ ይመጣልኝና ከዛ ሐሳቡን እንደዛው አልቀጥለውም፣ አወሳስበዋለሁ። ሲያድግ እንደዚህ ይሆናል፣ ሲቀጥል እንደዚህ ይሆናል፣ እንደዚህ አይነት ድርጅት ይሆናል እልና እንደዚህ ለማድረግ እኮ እንደዚህ ጉልኛ እንደዚህ ጥምም አድርጌ ያመጣሁትን ሐሳብ አንዳንዴ በራሴ ማለት ነው ውድቅ ሳደርገው ብዙ ጊዜ ራሴን ይዤዋለሁ። አንዳንዴ በማሰብና ራሳችን በማወሳሰብ ውድቅ እናደርገዋለን። ሁለተኛ ለሰዎች ስንናገር ውድቅ ያደርጉብናል። አይታያቸውም። እኛ የታየን እነሱ ሊታያቸው አይችልም። የኛ ጥፋት ነው በመሰረቱ። ሶስተኛ ድፍረት ይፈልጋል። የመጣው ይምጣ ብለህ በቃ አንድ ቦክስ ታጠልቅለታለህ። ካልሆነ መቼ ትጀምረዋለህ? ደፋሮች መሆን፣ ልበ ሙሉ መሆን ላመንበት ነገር በቃ ቢሳካ ይሳካ፣ ምን ይመጣል፣ ምን ይፈጠራል የሚለውን ነው መያዝ ያለብን። ስለዚህ እስቲ እናንተ እብድ የሆነ ሐሳብ መጥቶላችሁ ያውቃል ወይ? ያንስ ተግብራችሁ የለውጥ ሰው ሆናችኋል ወይስ ደግሞ ሰው ሲስቅባችሁ በራሳችሁ ፍርሃት በአንዳንድ ችግሮች ምክንያት ሳትተገብሩት ተቆጭታችሁ ታውቃላችሁ ወይ? እስቲ እብድ ሐሳባችሁን ኮሜንት አድርጉልኝ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ስለተከታተላችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።